ማናት ታዲያ ውሸታም? የኢትዮጵያ ኦርቶዶክስ። ውሸታም እንዳላት ከፈለክ መጽሐፉን ታርም። ውሸት የጋተች ትውልድ፣ ውሸቱን ጠጥተ የተቀመጥክ ትውልድ ማለት ነው። ያው ታሪካችሁ እንደዚህ ይናገራል። ኑ መልሱ። እነዚህ 3 መጽሐፍቶች የራሳችሁ ናቸው። በታቦቱ መምጣት ጉዳይ ያወራሉ። ይሄኛው ታሪክ የሚናገረውን ይሄኛው መጽሐፍ ድርሳነ ጽዮን እዚህ ያፈርስልሃል። ይኸውልህ ድርሳነ ጽዮን የሚባለው የክብረ ነገስትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ገድለ ላሊበላ ይቃወመዋል። የገድለ ላሊበላን ገድለ ተክለ ሃይማኖት ይቃወመዋል። የገድለ ተክለ ሃይማኖት የገድለ ላሊበላን፣ የድርሳነ ጽዮንን የክብረ ነገስትን የገድለ አቡነ ሰላማ ከሳቴ ብርሃን ይቃወመዋል። የአቡነ ሰላማን ከሳቴ ብርሃንና የሌሎቹ ቅድም የጠራኋቸውን መጽሐፈ ጤፉት ይቃወመዋል። ስለዚህ ኦርቶዶክስን እርስ በርሳቸው መጽሐፍቶቻቸውን ማስማማት፣ ማስታረቅ፣ ታሪካቸው አልስማማ ብሎ ያለን ታሪክ ማስታረቅ የኔ ስራ ሆነልህ። አየህ፣ ኑ መልሱ። ኦርቶዶክስ መልስ አላት እያሉ ማስታወቂያ መናገር አይደለም መመለስ ነው። ገብቶ ኑ መልሱ።